ከእናቶች ህይወት ጋራ ተስማሚ ነው እንጂ ተቃራኒ አይደለም ብዬ መጥቻለሁ። ዛሬ ስሜና ነው የሚባላል ምኖረው በአትላንታ ጆርጂያ ነው። ፓርት ታይም ፕሪኪ አሰሰንት ብዬ እየሰራ ነው ያለሁት። በዚህ ላይ ደግሞ ዲጂታል ቢዝነስ ላይ ኦን አደርጋለሁ፣ ሜንቶር አደርጋለሁኝ። ዛሬ ልናገርበት የመጣሁት ብዙዎቻችን ያው ውጭ እንሰራለን። እኔም ፓርት ታይም ውጭ ሰራተኛ ነኝ። በዚህ ላይ ቤት ስራ አለ፣ ልጆች አሉ፣ ማምጣት መውሰድ አለና ይሄ ራሱ አንድ ራሱን የቻለ ስራ ነው። ከዚህ ጋራ ተስማምቶ ልንሰራው የምንችለው ምክንያቱም ስራ ቦታ ስንሄድ ስራ ነው የሚጠብቀን። ደከመን ሰለቸን ምን የሚባል ነገር የለም። ምክንያቱም ከኋላችን ቢል ስላለ የግዳችንን ቢደክመንም እንቅልፋችንን ባንተኛም የግድ መስራት አለብን ማለት ነው። ግን ከዚህ ጋራ ደግሞ ከራሳችን ህይወት ጋራ አስማምተን መስራት የምንችለው ደግሞ ቢዝነስ እኔ መሰራበታለ ማለት ነው። እንዴት ነው የምንሰራው ካላችሁ ራሱ የሆነ ፕሩቭን የሆነ ሲስተም አለን፣ ትሬኒንግ አለን፣ ጋይድ የሚያደርገን ቪዲዮ ቤዝድ የሆነ በጣም በቀላል እንግሊዘኛ። በዚህ ላይ ደግሞ ኮሚኒቲ አለን፣ ኮች አለን፣ ሜንቶር አለን። በእነዚህ ተደግፈን መስራት የምንችለው ቢዝነስ ነው። የግድ ወተን አይደለም፣ ከቤታችን ቁጭ ብለን በላፕቶፓችንና በስልካችን መስራት የምንችለው ዋይፋይ እስካለን ድረስ መስራት የምንችለው ቢዝነስ ነው። በዚህ ላይ ደግሞ የራሳችን ስኬጁል አያስፈልገንም። በራሳችን በሆነ ስኬጁል ነው እንጂ የምንሰራው በዛ ስሩ ምን ባለው ነገር የለምና እዚህ ላይ መስራት ለምትፈልጉ ሰዎችና ትሬኒንጉ መውሰድ ለምትፈልጉ ሰዎች ዴም አድርጉልኝና እኔ ወሰድኩትን ትሬኒንግ እናንተ ወስዳችሁ ልጆቻችሁ ሲተኙላችሁ፣ ልጆቻችሁ ትምህርት ቤት ሲሄዱ በራሳችሁ ስኬጁል መስራት የምትችሉት ነውና ዴም አድርጉልኝ። አብረን መስራት እንችላለን። ሜንቶር አረጋችኋለሁ። መልካም ቀን ለዛሬ።